ሰላም ውድ የሚሮስ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት በጣም ለየት ያለ የምትወዱት አይነት የአነባበሮ አዘጋጀት ይሆናል። ልዩ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። አነባበሮውን ለማዘጋጀት እዚህ ጋ እኔ የጤፍ እርሾ ተጠቅሜያለሁ። እንጀራ ስንጋግር የምናስቀረውን የጤፍ እርሾ ከዛ ለብ ያለ ውሃ አደርግበታለሁ። ከዛ በኋላ ትንሽዬ የዳቦ እርሾ የፈረንጅ እርሾ እንጨምራለን። ስኳር አንድ የሻይ ማንኪያ የሚሆን አደረግኩ። ከዛ የጤፍ ዱቄት ነው የተጠቀምኩት እኔ። እንደዚህ አይነት መልኩ አጣራዋለሁ እና ያው ብዛት እንዳየፍላጎታችሁ መጠቀም ትችላላችሁ። ከዛ ትንሽዬ ጨው ማድረጋችሁን እንዳትረሱ፣ ጨውም እናደርግበታለን። አሁን እበጠብጠዋለሁ። ያው በደንብ አድርገን ነው የምንበጠብጠው፣ ምንም አይነት ጓጓላ እንዳይኖረው። ያው ጨው የጨመርኩት አሁን ነው። እናንተ በፈለጋችሁ ሰዓት ላይ ጨውን ማድረግ ትችላላችሁ፣ ችግር የለውም። ከዛ በኋላ ከድኜ ኩፍ እስኪል እጠብቀዋለሁ። ጊዜ አይወስድም፣ ወዲያውኑ ነው ኩፍ የሚለው። እዚህ ጋር ደግሞ የምታዩት ሰሊጥ ነው። ከለሩ እንደምታዩት ለየት ያለ ነው። ጥቁር ሰሊጥ ነው ይሄ። የተለያዩ ከለር ያላቸው ሰሊጦች አሉ። ይሄኛው በጣም አሪፍ ነው እና ብዙም ፕሮቲን በውስጡ ይዟል የሚል አንብቤ ነው ይህንን የገዛሁት እኔ። ከዛ እሳት ላይ ሞቅ ሞቅ አድርጌ በትንሹ ሞቅ ሞቅ አደረኩት እሳት ላይ። ከዛ ሲቀዘቅዝ ፈጨሁት። እንደምታዩት እሱን ወደ 2 የሻይ ማንኪያ የሚሆን አደርግበታለሁ። ኩፍ ካለ በኋላ ነው ይሄን ማድረገው። እኔ ወደ 30 ደቂቃ ለሚሆን ብቻ ጊዜ ነው የወሰደብኝ። ወዲያውኑ ነው ኩፍ ያለው። እንደገና ደግሞ ወደዛ ኩፍ እንዳለ ብንጋግረው መልካም ነው። ከዛ ሰሊጡን የተፈጨውን ካደረኩ በኋላ እንደምታዩት በደንብ አድርጌ በጠበጥኩት አንድ ላይ እንዲዋሃድ። አሁን ደግሞ የጨመርኩት ትንሽዬ ቤኪንግ ፓውደር ነው ያደረኩት። እሱ አነባበሩ ልስልስ ያለም እንዲሆን ያደርግልናል። እንደገና ደግሞ አይኑም ያማረ እንዲሆን ያደርግልናል። ትንሽዬ ነው ያደረኩት። እናንተ ያላችሁን አይነት ሰሊጥ መጨመር ትችላላችሁ፣ ምንም ችግር የለውም። ከለሩ ችግር አይመጣም። ያው እንዳልኳችሁ ግን እኔ ጥቁሩ ጥሩ የበለጠ ጥቅም አለው የሚለውን ስላነበብኩ ነው አሁን እሱን የገዛሁት። እዚህ ጋር ምጣዴን ሲሰማልኝ ያው መጋገዝ ጀምሬያለሁ። ከላይ ደግሞ አሁን እያደረኩ የምታዩት ነጩ ሰሊጥ አለኝ። እሱ ያው ዝም ብዬ ራሱ ማለት ያልተፈጨ ነው። እሱን እያደረግኩ ያለሁት ከላይ አደርግበታለሁ ነጩን ሰሊጥ። ከዛ ከድነን እናበስለዋለን። አሁን እንደምታዩት በስሎልኛል። አንድ ጥያቄ ሊኖራችሁ ይችላል። ለምሳሌ እርሾ የፈረንጅ እርሾ እናደርግበት የለ ትንሽዬ። እሱን ስናደርግ የፈረንጅ እርሾ ቃና የለው ለምትሉት ሰዎች ምንም ቃና የለውም። ምክንያቱም የጤፍ እርሾም ስለተጠቀምኩ እንደገና ኩፍ እንዳለ ወዲያውኑ ነው የምንጋግረው። ከዛ እንደምታዩት አንዱን እንጀራ ጋግሬ ነበር። እንደገና ሌላኛውን ያነባበረውን እንጀራ ጋገርኩና ከዛ ትንሽዬ ሰሊጥ እንደቀድሞ አደረኩ። ከዛ በኋላ ሊጡ ሳይበስል ቶሎ ብዬ ያኛውን ቅድም መጀመሪያ የጋገርኩትን አንድ ላይ ያደረግኩትና አነባበርኩት። አሁን እንደምታዩት በእንደዚህ አይነት መልኩ በስሎ ወጥቶልኛል። መልኩ ራሱ ሲያዩት በጣም ነው የሚያምረው። አይኑ ራሱ እንደምታዩት ነው። በጣም ቆንጆ ሆኖ ነው ይወጣልኝ። አሁን የወይራ ዘይት አለኝ፣ እሱን አደርጋለሁ። ከዛ በርበሬ አደርግና ያው አነባበረውን እንቀባዋለን።
እና በእንደዚህ አይነት መልኩ አነባበሩ ጋግራችሁ የማታውቁ ካላችሁ ሞክሩት ነው የምለው። እርግጠኛ ነኝ በጣም ነው የምትወዱት። እንደገና ደግሞ ያው ሰሊጡም ለጤና በጣም ብዙ ጥቅም አለው። የተጠቀምኩትም የጤፍ ዱቄት ነው። እሱም ያው ጥሩ ነው። የጤፍ ዱቄት ለጤናችን ጥሩ ነው ማለት ነው እና ስለዚህ ሁለቱንም ጥሩ ነገሮች ነው የተጠቀምኩት። እናንተም በእንደዚህ አይነት መልኩ አድርጋችሁ ሞክሩት። እኔ ሰሊጡን የገዛሁት ያው ከአማዞን ላይ ነው። ኦርጋኒኩን አግኝቼ ነው የገዛሁት እና አሁን እየተጠቀምኩት ነው ያለሁት። እሱን ያው የተለያየ ሰሊጥ አለ። ስለተከታተላችሁ እጅግ በጣም ነው የማመሰግነው። እናንተም ሰርታችሁ እንድሞክሩት ነው የምለው። እንደምታዩት በጣም ነው የሚያምረው። እንደገና ልስልስ ያለ ቆንጆ አነባበሩ ነው። አትቆዩ እንዳልኳችሁ ወደዛው ኩፍ እንዳለ ጋግሩት። አለበለዛ ያው ሲቆይ የምትፈልጉትን አይነት ጣዕም አያመጣላችሁም። ስለዚህ ወደዛው ኩፍ እንዳለ ብትጋግሩት መልካም ነው ብዬ እላለሁ። እንደምታዩት ይህንን ይመስላል። በጣም የሚያምር ልስልስ ያለ ቆንጆ የአነባበሩ አገጋገር ነው። እናንተም በዚህ መልኩ ጋግራችሁ የማታውቁት ካላችሁ ሞክሩት እላለሁ። ላይክ ማድረጋችሁን እንዳትረሱ። ዛሬ ደግሞ ለቻናል አዲስ ሆናችሁ ቤተሰባችንን ተቀላቀሉ እላለሁ። ሁሌም ከጎኔ በመሆን ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።